አንድ የሚገርመኝ ሐዲስ አለ እዚህ ዙልም ላይ እንኳን ተራሰው የኔ ቢጤ ዳኛነት ተቀምጦ የቅሬ ዳኛ አይደለም የሰፈር ሽማግሌ አይደለም ረሱል አለይሂ ሰላቱ ወሰለም ልበድል ይችላልሁኝ ሳላውቅ የባለ ሐቁን ከልክዬ ለቀጣፊው ለውሸታም ልሰጥ ይችላልሁ አሉ ምን ብለው ምናልባት ሁለት ተከራካሪዎች እኮ ሲመጡ አሉ ረሱል አለይሂ ሰላቱ ወሰለም ሁለት ተሟጋቾች ሲመጡ አንዱ አልሐነ ቢሁጀቲሂ ዝም ብሎ በመደርደር ማስረጃዎችን በመደርደር እሳት የላሰ ጠበቃ ይዟል አይደል የምትሉት እሳት የላሰ ውሸትን እውነት አድርጎ የሚያሳይ እውነትን ውሸት አድርጎ የሚቀብር ያ እሳት የላሰው በዚያ በእሳት በላሰው ምላሱ መጥቶ ሊያሳምነኝ ይችላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ያኛው ደግሞ ዱዳ ምንም መናገር አይችል እንግዲህ ካላችሁ ምን አደርጋለሁ አላህ ፊት አገኛለሁ ብሎ ይሄዳል አዲያ ነብዩ አለይሂ ሰላቱ ወሰለም እንዲህ ምንለት ሰው እያወቀ የማይገባውን እኔን ዝም ብሎ ደርድሮ በቅጥፈት በውሸት በመላ መልሎ እኔን አሳምኖኝ ያንተ ነው ብለው እንኳን ሐቅ አይደለም ካልሆነ والله حديث صحيح ተሟጋች ተከራካሪ እኔን እንኳን ሊያስቀይረኝ ይችላል አሉ ነብዩ አለይሂ ሰላቱ ወሰለም